ሰላም እንዴት ናችሁ? በዛሬ ቪዲዮ ደግሞ እንዴት አድርጋችሁ ታይም ባክ ላይ ታስኮችን በመስራት ገንዘብ መስራት እንደምትችሉ የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉ ላሳያችሁ። በመጀመሪያ ታስክ የሚለው ላይ ከገባችሁ በኋላ ትንሽ ወርታች ስክሮል ታደርጉ ብዙ ታስኮች ይመጡላችኋል። እዚህ ጋር ለምሳሌ ምን የሚላለ ጆይን ዲስ ፈኒ ቪዲዮ ቴሌግራም ቻናል የሚላለ ወይም ደግሞ ከላይ ያለችው ክሬዚ ቪዲዮ የምትለው እሷን እንዴት እንደምንሰራ አሳያችኋለሁ። መጀመሪያ ቪው የሚለውን ትነኩታላችሁ። በቀጣይም ቪው የሚለውን ነክታችሁ ወርታች ትንሽ ስክሮል ታደርጉት ስታርት ካምፔን የሚላለ ስታርት ካምፔን የሚለውን ትነኩታላችሁ። ከዛም ወርታች ትንሽ ስክሮል ታደርጉ እዚህ ጋር ሊንክ ይሰጣችኋል። ይሄ ሊንክ ነክታችሁ ትገባላችሁ ማለት ነው። በቀጣይም ትንሽ ሎድ አድርጎ እዚህ ጋር ቴሌግራም ላይ እንድትገቡ ይጠቁማችኋል ማለት ነው። ወደ ቴሌግራማችሁ ትወስዱታላችሁ። በቀጣይም እዚህ ጋር ጆይን ትላላችሁ ማለት ነው የሰጣችሁ ቴሌግራም ቻናል። ከዛም ቀጥላችሁ ምንድነው የምታደርጉት እዚህ ጋር ጆይን ማድረጋችሁን ስክሪንሻት ታደርጉላችኋላችሁ ማለት ነው። ከዛ ወደ ክሮም ትመለሱና እዛው ታይም ባክ ላይ ብሮዝ ኢሜጅ የሚለውን ትነኩታላችሁ ማለት ነው። ከዛ ስክሪንሻት ያደርጋችሁትን ታስገባላችሁ ማለት ነው። ከዛ እዚህ ጋር አፕሎድ ኮምፕሊት ካለ በኋላ እንደዚህ ይመጣላችኋል። ከዛም በመቀጠል እዚህ ጋር ሰብሚት ፎር አፕሮቫል የሚለውን ትጫናላችሁ ማለት ነው። በዚህ ሰዓትም ሰክሰስፉሊ አፕሮቭ አድርጋችኋል ይላችኋል ማለት ነው። ከዛም እዚህ ጋር ስትመጡ ፔንዲንግ ኤርኒንግ የሚለው ላይ አሁን ይሰራችኋል $0.07 ፔንዲንግ ላይ ይቀመጣል። ከዛም ከሆነ ሰዓታት በኋላ ወደ ዋሌታችሁ ይገባላችኋል ማለት ነው። በፈለጋችሁ ሰዓት ዊዝድሮ ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ያሉትንም እንደዚሁ ከታች ያሉትንም ታስኮች በዚህ መልኩ መስራት ትችላላችሁ ማለት ነው። በጣም ቀላል ናቸው። አብዛኞቹ ፎሎ እንደዚሁም ደግሞ ጆይን አድርጉ የቴሌግራም ቻናል የሚሉት። ስለዚህ ሁሉም ታስኮች ብትጨርሱ በቀን ከ10 እስከ $20 መስራት ትችላላችሁ ማለት ነው። በጣም አሪፍ የሆነ ጸዴ ስራ ነው ማለት ነው። ስለዚህ ተጠቀሙበት። እንደዚህ አይነት አሪፍ የኦንላይን ስራዎችን ደግሞ ከዚህም በኋላም የምለቅላችሁ ይሆናል። ከናሰራሩ የምለቅላችሁ ስለሚሆን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ይመቻችሁ።